ውድና የተከበራችሁ የቻናላችን ቤተሰቦች አላሁ ሱብሓነሁ ወተዓላ የአንድ ሰው ዱዓና ዒባዳ ተቀባይነት እንዲኖረው ሐላል መልበስና ሐላል መብላት መስፈርት አድርጎበታል። ሐላል ለሁለት ይከፈላል። አንደኛው ከሐላል ገንዘብ የሚገዙ ነገራቶች መጠቀም ሲሆን፣ ሁለተኛው በሐላል ገንዘብ የሚገዙ ነገሮች በራሳቸው በሸሪዓችን የተፈቀዱ መሆን አለባቸው። ማለትም ለምሳሌ አንድ ሰው ከሐላል ሥራ የተገኘ ገንዘብ ተጠቅሞ በሸሪዓችን የማይፈቀደውን የአልኮል መጠጥ ቢገዛ ይህ ሰው ገንዘቡ ከሐላል ያምጣው እንጂ ሐላል በላ ወይም ሐላል ጠጣ አይባልም። ከዚህ በመነሳት ሁሉም ሙስሊም በሐላል ገንዘቡ የሚገዛውን የትኛውም ምግብ ይሁን መጠጥ ከየትኛው ግብዓት እንደተሰራ የማጣራት ግዴታ አለበት። ውድና የተከበራችሁ ወንድምና እህቶቼ በዛሬው ቪዲዮ አብዛኛው ሰው በማወቅም ይሁን ባለማወቅ በሐላል መንገድ ካልታረዱ እንስሳቶች ይባስ ብሎም ከአሳማ ስጋ የተገኙ ግብዓቶች የተቀላቀለባቸው በተለያየ ጊዜና ቦታ የምንጠቀምባቸው እሽግ ምግቦች በተለይም ውጭ ሀገር የሚመረቱ እንደ ትሪደንት ማስቲካ፣ ስኒከርስ ቸኮሌት፣ ጄሊ ካንዲ የመሳሰሉትን ታዋቂ እሽግ ምግቦች ከነማስረጃቸውና ምክንያታቸው ልናቀርብላችሁ ወደድን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መርሃ ግብሩ ማብቂያ ድረስ አብራችሁን ቆዩ። በአንደኝነት የምጠቅስላችሁ የብዙ ምርቶች አምራች የሆነው ሞንዴሌዝ ኢንተርናሽናል የሚመረተውና መነሻውን በአሜሪካ አድርጎ በብዙ ሀገራት የሚመረተውን የትሪደንት ምርት ነው። ይህ ማስቲካ ዓለማችን ላይ በአሜሪካ፣ ሜክሲኮ፣ ፖላንድ፣ ስፔን፣ እንግሊዝ፣ ቱርኪ፣ ህንድና ሌሎች ሀገራቶች የሚመረት ምርት ሲሆን ሀገራችን ውስጥም ከነዚህ ሀገራት ተመርቶ የሚቀርበውን የትሪደንት ማስቲካ ተጠቃሚ ብዙዎች መሆናቸው የሚታወቅ ነው። ይህ ምርት በብዛት ሐላል ሰርቲፋይድ ያልሆነ ምርት ሲሆን በተለይ ደግሞ ሀገራችን ላይ ያለው ምርት በብዛት የአሜሪካ ምርት በመሆኑ ጥርት ያለ ጥርጥር የሌለው ወደ ሐራም የቀረበ መሆኑ ግልጽ ነው። ኑ በመረጃ ላስረዳችሁ። ከትሪደንት ግብዓት መካከል በአንደኝነት የሚጠቀሰው ጋምቤዝ የተባለ ግብዓት ሲሆን ይህ ግብዓት ከእጽዋት ወይም የአሳማ ስጋ ወይም ደግሞ የእንስሳት ስጋ የሚገኝ ግብዓት ሲሆን ምንጠቀመው ነገር ሐላል ሰርቲፋይድ ካልሆነ ከሐላል መንገድ ካልታረዱ እንስሳቶች ምናልባትም ከአሳማ ስጋ ሊሆን ስለሚችል ወደ ሐራምነት 100% ያመዝናል። ሁለተኛው የዚህ ምርት ግብዓት ናቹራል ኤንድ አርቲፊሻል ፍሌቨር ነው። ይህም ከእጽዋት ወይም በሐላል ካልታረዱ እንስሳቶች ይባስ ብሎም ከአሳማ ስጋ የሚሰራ ግብዓት ሲሆን ሐላል ሰርቲፋይድ የሆኑ ምርቶች ላይ ካልሆነ በስተቀር በዚህ ግብዓት የተሰራ ምርት 100% ወደ ሐራምነት ያመዝናል። ሶስተኛው እና በጣም አጠራጣሪው ግብዓት ግላይሴሪን ሲሆን እንደ ሌሎቹ ከእጽዋትና እንስሳት ወይም አሳማ ሊገኝ የሚችል ግብዓት ነው። ይህ ግብዓት ያለበት የትኛውም ምርት ሐላል ሰርቲፋይድ ካልሆነ በእርግጠኝነት 100% ሐራም ነው ብሎ መደምደም ይቻላል። ከዚህ በተጨማሪ ትሪደንት ስፕላሽ እና ትሪደንት ሌየርስ የተባሉ የዚህ ድርጅት ምርቶች ከጀላቲን የሚባልና 100% ከእንስሳት ብቻ ይባስ ብሎም ከአሳማ ቆዳ የሚሰሩ በመሆናቸው ለሐራምነታቸው ጥርጥር የለውም ማለት ይቻላል። ውድ ወንድምና እህቶቼ ከዚህ በመነሳት ትሪደንት ማስቲካ ሐራም ነው ብሎ መደምደም የሚቻል ሲሆን ሀገራችን ላይ ይህ ማስቲካ ሐላል ሰርቲፋይድ ሆኖ ማግኘት ቀላል ስለማይሆንና ሀገራችን ላይ የሚገኙ አብዛኛዎቹ የትሪደንት ምርቶች ከዩናይትድ ስቴትስ ኦፍ አሜሪካ የሚመጡ በመሆናቸው ሐራም ብሎ ለመደምደም የሚያስችል ሙሉ መረጃ ነው። በሁለተኛ ደረጃ የምጠቅስላችሁ ጄሊ ካንዲ እየተባለ የሚጠራ ከረሜላ ሲሆን አብዛኛዎቻችሁ ታውቁታላችሁ ብዬ ገምታለሁ። ይህ ምርት ለስላሳና ላዩ ላይ ስኳር መሳይ ነገር የተቀባ ሲሆን በተለያዩ ፍሩት ፍሌቨሮች የሚሰራ ነው። ታዲያ ከዚህ ጣፋጭና ብዙዎች የሚወዱት ከረሜላ መሳይ ጄሊ ካንዲ ጀርባ ያለው ነገር ግን አስገራሚ ነው። ይህ ምርት ጄላቲን የሚባል ከእንስሳ ወይም አሳማ ስጋ የሚገኝ ግብዓት የሚሰራ ሲሆን ይህ ግብዓትም ለስለስ ያለ እንዲሁም የሚታኘክ ከረሜላ ባህር የሚሰጠው ሲሆን
የዚህ ምርት ግንባር ቀደም ግብዓት ሆኖ ያገለግላል። ይህ ግብዓት የሚገኘው ከእንስሳ ነው እንበልና ይህ ምርት አብዛኛው ጊዜ ከውጭ ኢምፖርት የሚደረግ ስለሆነ በሐላል መንገድ ከታረደ እንስሳ ይሰሩታል ብሎ ማሰብ ዘበት ነው። ስለዚህ ውድ ወንድምና እህቶቼ ይህን ምርት ካገኛችሁት 100% ሐራም መሆኑን አውቃችሁ መራቅ ያለባችሁ ሲሆን ነገር ግን ሐላል ሰርቲፋይድ ሆኖ ካገኛችሁት ብትጠቀሙት ችግር ላይኖረው ይችላል። ነገር ግን ይህ ምርት ሐላል ሰርቲፋይድ ሆኖ ማግኘት ቀላል እንደማይሆን ሁሉም ሊገነዘበው ይገባል። በሶስተኛ ደረጃ የማቀርብላችሁ መገኛውን አሜሪካ ያደረገው የማርስ ኢንኮርፖሬትድ አምራች ኩባንያ ምርት የሆነውና ዓለም ላይ ብዙዎች የሚወዱት ሀገራችን ውስጥም ብዙዎች የሚጠቀሙት አንጋፋው ስኒከርስ ቾኮሌት ነው። ይህ ቾኮሌት ሐላል ሰርቲፋይድ ካልሆነ በስተቀር ለመጠቀሙ አዳጋች የሆነ ምርት ሲሆን በውስጡም ከአልኮል ሊሰሩ የሚችሉ እንደ ቫኒላ ኤክስትራክት እንደዚሁም ፍሌቮሪንግ የመሳሰሉ ግብዓቶች የሚቀላቀሉበት ሲሆን እነዚህ ግብዓቶች ሐላል ሰርቲፋይድ የሆኑ ምርቶች ላይ ካልሆነ በስተቀር ሐላል ለመሆናቸው ምንም ዋስትና የለውም። ምንም እንኳ እነዚህ ሁለት ግብዓቶች ያለ አልኮል ሊሰሩ የሚችሉ ቢሆንም አልኮል የቾኮሌት ጣዕምን ያቆያል ተብሎ ስለሚታሰብና አሜሪካ ውስጥና አንዳንድ ሀገራቶች ላይ ቫኒላ ኤክስትራክት ላይ በፉድ ኤንድ ድራግ አድሚኒስትሬሽን 35% አልኮል እንዲቀላቀሉ ስለሚያስገድድ አብዛኛዎቹ ከቫኒላ ኤክስትራክት የሚሰሩ ምርቶች ከአልኮል ነፃ የመሆን እድል የላቸውም። ከዚህም በመነሳት ሐላል ሰርቲፋይድ ያልሆነ ስኒከርስ ቾኮሌት ሐራም ነው ብለን ብንደመድም ውሸት አይሆንም። ስለዚህ ውድ ወንድምና እህቶቼ ሁሌ ስኒከርስ ቾኮሌት ስትመገቡ ከምን እንደተሰራ አጣርታችሁ እንድትመገቡና በዋነኝነት ደግሞ ሐላል ሰርቲፋይድ ያልሆነ እሽግ ምግብ 100% ሐራም ሊሆን እንደሚችል አውቀን መጠቀማችን ብናቆም ለኛ የተሻለ ነው። አራተኛ የዩናይትድ ኪንግደም ምርት የሆነው ዴይሪ ሚልክ ቾኮሌት ሲሆን ይህ ምርት ሀገራችን ላይ በብዛት የሚገኝ ቾኮሌት ባይሆንም ሀገራችን ውስጥ ገበያ ላይ ካሉ የቾኮሌት ምርቶች አንዱ ነው። ይህ ምርት ከሌሎቹ ለየት ባለ መልኩ ብዙ ሐራም ሊሆኑ የሚችሉ ምርቶች የቀላቀለ ሲሆን እንደ ኢሙልሲፋየርስ E442 እና E476፣ ሁሜክታንት E422፣ ግላይሴሮል፣ ፍራክሽኔትድ ፋት፣ ኢንተረስቲፋይድ ፋት፣ ፍሌቮሪንግ ኢንግሪደንትስ የመሳሰሉ አልኮል ሊቀላቀልባቸውና ከእንስሳት ሊሰሩ የሚችሉ ግብዓቶች ተጠቅመው የሚያመርቱት ሲሆን አብዛኛዎቹ ይህን ቾኮሌት ሐራም በማለት ደምድመውታል። አምስተኛ የምናቀርብላችሁ ቀደም ብለን የጠቀስነው የስኒከርስ ቾኮሌት አምራች ኩባንያ የሆነው ማርስ ኢንኮርፖሬትድ ምርት የሆነውና ሀገራችን ውስጥ በብዙ ቦታዎች ለገበያ የቀረበው ትዊክስ ቾኮሌት ነው። ይህ ቾኮሌት ሐራም ሊሆኑ የሚችሉ እንደ PGPRE 476፣ አርቲፊሻል ፍሌቮር፣ ቫኒላ፣ ሞዲፋይድ ኮርን ስታርች የመሳሰሉ ከእንስሳና ከአልኮል ይባስ ብሎም ከአሳማ ሊገኙ የሚችሉ ግብዓቶች የሚቀላቀልበት ሲሆን ይህ ቾኮሌት ሐላል ሰርቲፋይድ ካልሆነ በስተቀር ለመጠቀሙ ወይም ሐላል ለመሆኑ ምንም ዋስትና የለውም። ጉዳዩን ጠቅለል ስናረገው እነዚህ የተወሰኑ ለይቼ አቀረብኩላችሁ እንጂ ከውጭ ሀገር ኢምፖርት የሚደረጉ የምግብ ምርቶች ሁሉም በሚባልበት ደረጃ 100% ወደ ሐራምነት ያመዝናሉ። እነዚህ ምርቶች ሐላል ልንላቸው የምንችለው ሐላል ሰርቲፋይድ ሆነው ስናገኛቸው ነው። ሐላል ሰርቲፋይድ ማለት በተለያዩ ሀገራት ውስጥ የሚገኙ ኢስላሚክ ካምፓኒዎች ሲሆኑ እነዚህ ካምፓኒዎች ምግቡ ሐላል መሆኑና አለመሆኑ አጣርተው የሐላል ምልክት ወይም ሎጎ ምርቱ ላይ የሚለጥፉ ድርጅቶች ናቸው። እነዚህ ካምፓኒዎች በጥንካሬ ለየራሳቸው የሚበላለጡ ሲሆን የማሌዥያው ጃኪም እና የኢንዶኔዥያው MUI በጥንካሬ የሚያክላቸው የለም። ውድና የተከበራችሁ ወንድምና እህቶቼ ለራሳችሁ አይታችሁና ሰርታችሁበት ለሌላ ወንድሞቻችሁ እንድታካፍሉ እየጠየቅኩኝ በቀጣይ እንደ ሆይ ፕሮቲን፣
ሊፕስቲክ የመሳሰሉ ምርቶች ሐራም የሆኑ የሚቀላቀሉባቸው ግብአቶች እንዳሉ በመረጃ ይዤላችሁ እቀርባለሁ። ይህ ቪዲዮ እንደተለቀቀ እናንተ ጋር እንዲደርስ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ወንድሞች እንዲደርስ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።